በእርግጠኝነት ቃል ገባላችኋለሁ ይህን ቪዲዮ ማየት ከጀመራችሁና እስከ መጨረሻው አብራችሁን ከቆያችሁ ስለ ጠዋት ልምድ ያላችሁ አስተሳሰብ በሙሉ ይቀየራል። እስኪ አንድ ጥያቄ ልጠይቃችሁ። ጠዋት ከእንቅልፋችሁ ስትነቁ ገና ቀኑ ሳይጀምር ለምንድን ነው እንዲህ የምደክመው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? አእምሯችሁ ገና በጠዋቱ የተዝረከረከና ስኬት ከእናንተ በጣም የራቀ ሆኖ ተሰምቷችሁ ያውቃል? እንግዲያውስ ስሙኝ፣ እናንተ ጋር ምንም ችግር የለም። አልተሰበራችሁም፣ ደካማም አይደላችሁም፣ መንገድም አልጠፋችሁም። ብቸኛው ችግራችሁ አንድና አንድ ነገር ብቻ ነው። እሱም የጠዋት ዲሲፕሊን ማጣት እና ይህ ደግሞ የወደፊት ህይወታችሁና ስኬታችሁን እየነጠቃችሁ ነው። በየቀኑ ጠዋት ሁለት ምርጫ አላችሁ። ወይ ወደፊት የሚያራምዳችሁን መንገድ መምረጥ አለያም አሁን ባላችሁበት ህይወት ተጣብቆ መቅረት። ዛሬ ህይወታችሁን በ180 ዲግሪ ሊቀይሩ የሚችሉ 5 የጠዋት ልምዶችን አሳያችኋለሁ። ምክንያቱም ጠዋታችሁን ማስተካከል ስትችሉ ህይወት እናንተን መቃወም ታቆማለች። እንጀምር። አንደኛ፣ ሁልጊዜም በተመሳሳይ ሰዓት ከእንቅልፍ መነሳት። ይህን ስላችሁ የግድ ከሌሊቱ 10 ሰዓት መነሳት አለባችሁ ማለት አይደለም። ዋናው ሚስጥር በየቀኑ በአንድ ቋሚ ሰዓት መነሳት ነው። ይሄ ስለ ጠዋት ብቻ አይደለም። ይሄ በራሳችሁ ህይወት ላይ ሙሉ ቁጥጥር ስለመፍጠር ነው። የመነሻ ሰዓታችሁን ስትቆጣጠሩ ራሳችሁን ትቆጣጠራላችሁ። ጠዋት አላርም ሲጮህ ስኑዝ ከማድረግ ይልቅ ብድግ ብላችሁ ስትነሱ አላርሙ ሳይሆን የራሳችሁ አእምሮ እያሰለጠናችሁ ነው ማለት ነው። ይህንን ቁጥጥር በእጃችሁ ስታስገቡ ህይወት እናንተ ላይ ጫና ማሳደሯን ታቆማለች። ይህን እውነት ከተቀበላችሁና ከዛሬ ጀምሮ ህይወታችሁን ለመቀየር ዝግጁ ከሆናችሁ አሁን ቪዲዮውን ፖዝ አድርጉና ሰብስክራይብ የሚለውን ቁልፍ ተጫኑ። እመኑኝ፣ ይሄ ቻናል እናንተን ወደ ተሻለ ማንነታችሁ የሚያሸጋግር ድልድይ ነው። ሰብስክራይብ ሳታደርጉ ማለፍ ማለት ዛሬን ብቻ ሳይሆን ነገንም እንደማጣት ይቆጠራል። አደረጋችሁት? አሪፍ። ወደ ሁለተኛው ነጥብ እንለፍ። ሁለተኛ፣ ለመጀመሪያው 1 ሰዓት ስልካችሁ እርሱት። 90% የሚሆነው ሰው ቀኑን ሙሉ የሚያበላሸው እዚህ ጋር ነው። ልክ አይናችሁን እንደገለጣችሁ እጃችሁ የሚሄደው ወደ ስልካችሁ ነው። ቲክቶክ፣ ሪልስ እና ኖቲፊኬሽኖች ቀስ በቀስ ትኩረታችሁን ይሰርቁታል። በየደቂቃዎች ውስጥ አእምሯችሁ በሌሎች ሰዎች ህይወትና መረጃ ይታፈናል። ጉልበታችሁ ይሟጠጣል። የጠዋት ንቃታችሁ ይሞታል። ለዛ ነው ቀሪውን ቀን በሙሉ የሚከብዳችሁ። ስለዚህ የመጀመሪያውን 1 ሰዓት ስልካችሁን አትንኩ። በምትኩ አልጋችሁን አንጥፉ። 1 ብርጭቆ ውሃ ጠጡ። የጠዋት ፀሐይ ሙቁ። ይህ ትንሽ የሚመስል ድርጊት የሙሉ ቀናችሁ ስኬት ይወስናል። ጠዋቱን ያሸነፈ ሰው ቀኑ ሙሉ አሸንፏል እንደሚባለው። ሶስተኛ፣ ሰውነታችሁን አንቀሳቅሱ። ብዙዎቻችን ጠዋት ተነስተን ዝም ብለን እንቀመጣለን። ስልካችን ስክሮል እናደርጋለን። የራሳችን ሲስተም በራሳችን እናጠፋዋለን። ከዛ ደግሞ ለምን ደከመኝ፣ ለምንስ ትኩረት አጣሁ ብለን እናማርራለን። እንቅስቃሴ ስላችሁ የግድ ጂም ገብታችሁ ብረት አንሱ ማለት አይደለም። 10 ፑሽአፕ፣ የ5 ደቂቃ ስትሬች አሊያም ደግሞ አጠር ያለ ላብ የሚያወጣ ስፖርት ሊሆን ይችላል። ሰውነታችሁ መንቀሳቀስ ሲጀምር በውስጣችሁ ያለው ኃይል ይነቃል። ኦክሲጅን ወደ ጭንቅላታችሁ ይጓዛል። ስለዚህ ንጹህ አእምሮ ከፈለጋችሁ ተንቀሳቀሱ። የተሟላ ጉልበት ከፈለጋችሁ ተንቀሳቀሱ። ዝም ብሎ መቀመጥ ቀስ በቀስ መሞት ነው። አብዛኛዎቹ የዓለማችን ስኬታማ ሰዎች ጠዋትን አስቀድመው ይንቀሳቀሳሉ፣ ቀጥለው ያስባሉ። እስካሁን እያያችሁ ከሆነ በጣም ደስ ይላል። ምክንያቱም ለለውጥ ቆርጣችሁ ተነስታችኋል ማለት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት የላይክ በተኗን መጫን እንዳትረሱ። ላይክ ስታደርጉ ዩቲዩብ ይህን ቪዲዮ ለሌሎች እንዲዳረስ ትረዳላችሁ። አራተኛ፣ ፕሮቲን ያለው ቁርስ ተመገቡ። ብዙ ሰው ቀኑን የሚጀምረው ስኳርና ካርቦሃይድሬት በበዛባቸው ምግቦች ነው። ጠዋት ላይ ኃይል የሰጣቸው ይመስላቸዋል፣ ግን ልክ 4 ሰዓት ሲሆን ድካም ይጫጫናቸዋል። እውነታው ይሄ ነው። ስኳር ጊዜያዊ ንቃትን ይሰጣል፣ ፕሮቲን ግን ዘላቂ ቁጥጥር እንዲኖራችሁ ያደርጋል። የተቀቀለ እንቁላል፣ እርጎ አሊያም ፕሮቲን ያላቸው ምግቦች ተመገቡ። ሰውነታችሁን እንደ ማሽን ተንከባከቡት እንጂ እንደ ቆሻሻ ማጠራቀሚያ አትመልከቱት። የምትመገቡት ምግብ ማንነታችሁን ይገልጻል። እነዚህን ምግቦች ለመመገብ የግድ ሀብታም መሆን አይጠበቅባችሁም። እንቁላልን እንዲሁም የወተት ተዋጽኦችን ሊተኩ የሚችሉ ምግቦችን ከኢንተርኔት ላይ በመፈለግ ማግኘት ይችላሉ። አምስተኛ እና ከሁሉ በላይ አስፈላጊው በጣም ከባዱን ስራ በጠዋት ላይ ስሩት። ብዙ ሰው ጠዋቱን የሚያሳልፈው ቀላልና እዚህ ገባ የማይባሉ ስራዎችን በመስራት ነው። ኢሜል ያነባሉ፣ ቴክስት ይመልሳሉ፣ ቢዚውን ይመስላቸዋል። እውነታው ግን ይሄ አይደለም። ውስጣዊ ጉልበታችሁ ልክ እንደ ባትሪ ነው። ጠዋት ላይ አንድ ስልክ ቻርጅ ሆኖ ፉል እንደሚለው እናንተም ጠዋት ላይ ፉል ናችሁ። ስለዚህ አእምሯችሁ ምክንያት መደርደር ሳይጀምር ሶሻል ሚዲያ ሳያዘናጋችሁ ያንን የምትፈሩትን ህይወታችሁን ወደፊት የሚያራምደው ትልቁንና ከባዱን ስራ አስቀድማችሁ ስሩት። ጀግንነት የሚገነባው ከዚህ ነው። እነዚህ ዝም ብሎ ልምዶች አይደሉም። የወደፊት ህይወታችሁን በጠንካራ መሰረት ላይ የምትገነቡባቸው ሚስጥሮች ናቸው። ሁልጊዜ ሞቲቬሽን ላታገኙ ትችላላችሁ። የሚያስፈልጋችሁ ግን ሞቲቬሽን ሳይሆን ዲሲፕሊን ነው። የመጀመሪያውን የጠዋት 1 ሰዓት ጠብቁ።
ስሜታችሁን ወደ ጎን ትታችሁ ዲሲፕሊን ስራውን እንዲሰራ ፍቀዱለት። ምክንያቱም የምትፈልጉት ህይወት በአንድ ቀን አይገነባም፣ ማንም በማያያችሁ በጠዋት ሰዓታት ውስጥ በምታፈሱት ላብ እንጂ። ይህንን የጠዋት ልምድ ለመጀመርና ህይወታችሁን ለመቀየር ዝግጁ ከሆናችሁ አሁኑኑ ኮሜንት ላይ እኔ ዝግጁ ነኝ ብላችሁ ጻፉ። ይህ ስለሚቻል ነው። ዲሲፕሊን የሚገነባው እዚህ ነው። ቪዲዮውን ሼር በማድረግ ለሌሎች አድርሱ። ሰብስክራይብ ማድረግም እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ አሸናፊ የሆነ ጠዋት እመኝላችኋለሁ። ሰላም ሁኑ።